እንቁላል አስኳሉን አውጥቶ በየቀኑ ብንጠቀም ችግር ያመጣል ወይ? እንቁላል ብጫውስ ኮሌስትሮል አይጨምርም ወይ? ይሄ እንግዲህ ኮሜንት ላይ የተነሳ ጥያቄ ነው። የብዙዎቻችሁ ጥያቄ ነው ብዬ አስባለሁ። በተለይ ስኳር በሽታ፣ የደም ስር ችግሮች ወይም የልብ ችግር ካለባችሁ ይሄ ጥያቄ ቀጥታ ይመለከታችኋል። የጤና ችግር ባይኖራችሁም እንኳን ጤናማ ሆናችሁም ምን ያክል እንቁላል መጠቀም አለባችሁ? እንቁላል ውስጥ እንግዲህ ከፍተኛ የሆነ ኮሌስትሮል መጠን አለ። ይህ ኮሌስትሮል ሌላ ችግር አያስከትልም ወይ የሚለው ጥያቄ አግባብነት ያለው ጥያቄ ነው። በተለይ ከእንቁላል ጋር ተያይዞ አሁን ሚዲያ ላይ የሚተላለፉት መረጃዎች እንቁላልን ያለ ገደብ እንኳን ብንጠቀም ችግር እንደማያመጣ አስመስሎ የሚያስተምሩ ሰዎች አሉ። ይህንን ሐሳብ ደግሞ የሚደግፉ ጥናቶች ውጤቶችም አሉ። ከእንቁላል ጋር ተያይዞ ብዙ ጥናቶችን ለመፈተሽ ሞክሬያለሁ። ጥናቶቹ የሚደግፉም የሚቃረኑም አሉ። ይሄ ሐሳብ ልዩነት ለምን መጣ የሚለውን ጭምር እንፈትሻለን ማለት ነው። ስለዚህ በዛሬ ቪዲዮ የምናየው አንዳንድ የጥናት ውጤቶችን መርጠን ዲስከስ እናደርጋለን። በተጨማሪም አስኳል ወይም ሙሉ እንቁላል በውስጡ ምን ምን ነገሮችን ይዟል? እንቁላል መመገብ የደም ኮሌስትሮል መጠን ይጨምራል ወይ? መጠንቀቅስ ያለባቸው ሰዎች እነማን ናቸው? እንቁላል ለልብ እንዲሁም ሌሎች ለሜታቦሊክ ጤና ችግሮች የሚጠቅመው ጥቅም አለው ወይስ ጉዳትስ አለው? እንዲሁም እንቁላልና ስኳር በሽታ ያላቸው ግንኙነት ምንድነው የሚሉ ሐሳቦችን በዛሬ ቪዲዮ እንፈትሻለን። ቪዲዮን ወይም ፕሬዘንቴሽኑን እስከ መጨረሻው መከታተላችሁ እንዳትረሱ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንቁላል አስደናቂ ምግብ ወይስ ለጤና ስጋት በሚል አንድ እንግሊዝ ውስጥ 2023 ላይ የተሰራ ጥናት አለ። ይሄ ጥናት እንቁላል በደም ስርና በልብ ችግር እንዲሁም በደም ስኳር መጠን ወይም ከስኳር በሽታ ጋር ያለውን አነጻጽሮ አይቷል። አንድ ጥናት አይደለም፣ ብዙ በተናጠል የተሰሩ ጥናቶችን ወይም ራንደማይዝ ኮንትሮል ትራያል የሚባሉ ጥናቶችን አሰባስቦ እንደ ሜታ አናሊሲስ ጨምቆ ያወጣውን ሐሳብን ያቀረበ ጥናት ነው። በዚህ ጥናት እንግዲህ ከዚህ በፊት የነበሩ አስተሳሰቦችና አሁን ላይ እንቁላል ላይ ያሉ አመለካከቶችን ግልጽ በሆነ መንገድ አስቀምጧል። ከዚህ በፊት የነበሩ ብዙ ጥናቶች በደም ስርና ልብ ላይ አደጋ የሚያስከትሉ ብሎ ቢያስቀምጥም አሁን ከቅርብ ጊዜ የሚወጡ ጥናቶች ደግሞ ምንም አይነት አሶሲዬሽን ወይም ግንኙነት እንደሌለው እንደውም ተጨማሪ ጥቅም እንዳለው ጭምር ያስቀምጣል። ይህ ማለት ግን እንቁላል እንደፈለግን መብላት ወይም መጠቀም እንችላለን ማለት ላይሆን ይችላል። የተቀመጡ ሊሚቴሽኖች ወይንም የሚገድቡ ሐሳቦች አሉ። እነዚህንም ጭምር እናያለን ማለት ነው። ከዛ በፊት ግን እንቁላል እንግዲህ ሁለት ክፍል አለው፣ ነጩና አስኳል አለ። አስኳሉ በዋናነት የሚታወቀው በኮሌስትሮል በቫይታሚንና በሚነራሎች ነው። ከፍተኛ የሆኑ ቫይታሚን፣ ሚነራል፣ ቅባቶች የሚገኙበት የእንቁላል ክፍል ነው። የተወሰኑ ፕሮቲኖችም ይገኙበታል። ከነጩ ጋር ሲነጻጸር አነስ ያለ ፕሮቲን አለበት። ነጩ ደግሞ በዋናነት የሚታወቀው በጣም ጥራት ያሉ ፕሮቲኖቹን እንደያዘና ዝቅተኛ ወይም ዜሮ የሆነ ቅባት እንዳለው ነው። በተጨማሪ ደግሞ የተወሰኑ ቫይታሚኖችና ሚነራሎች ይገኙበታል። አንድን ምግብ በውስጡ ያለውን ነገር ለመፈተሽ በምናስብበት ጊዜ በስድስት ነገሮችን ነው የምናየው። ማክሮኒውትሪንት፣ ካርቦሃይድሬት፣ ፕሮቲን፣ ፋት እና እንዲሁም የውሃ መጠንን ማየት እንችላለን። እንዲሁም ማይክሮኒውትሪንት የምንላቸው ቫይታሚንስ፣ ሚነራሎች እንዴት ናቸው የሚለውን የእነሱን ስብጥር ወይም በውስጡ የያዙትን ነገሮችን ልንፈትሽ እንችላለን። ማክሮኒውትሪንቶችን በምናይበት ጊዜ እንቁላል ውስጥ በብዛት የሚገኙት ፕሮቲንና ቅባት ናቸው። የካርቦሃይድሬት መጠን እጅግ በጣም ዝቅተኛ ነው። እንዲሁም አንዳንዴ ዜሮ ተብሎ ይገለጣል። እንቁላል አስጊ የሆነ ምግብ እንዲሆን ካደረጉ ነገሮች ወይም በጣም አወዛጋቢና አከራካሪ ምግብ እንዲሆን ካደረጉ ነገሮች ውስጥ ዋናው የቅባት መጠን ነው። ከቅባት ውስጥም ደግሞ አደገኛ የሆኑ ቅባት አይነቶች አሉ። ሳቹሬትድ ፋት ምንለዋለን፣ እንዲሁም ኮሌስትሮል አለ። ሌሎች ደግሞ አንሳቹሬትድ ፋት ምንለው በጣም ጠቃሚ የሆኑ ለሰውነት አስፈላጊ የሆኑ የቅባት አይነቶች አሉ። አንሳቹሬትድ ፖሊ ወይም ሞኖ አንሳቹሬትድ የምንላቸው ኦሜጋ 3 የሚባሉትም አሉ። ብዙ ጊዜ ኮሌስትሮል ነው የምናነሳው፣ ግን ሳቹሬትድ የሆኑ ቅባቶችም አሉበት እንቁላል ውስጥ። እነዚህ ለጤና አሳሳቢ የሆኑ ናቸው። መቼ ነው አሳሳቢ የሚሆኑት? በመጠናቸው ነው። ኢንፋክት ሌላኛው ማይክሮኒውትሪንት የምንላቸው ናቸው። እነዚህ በምግቦች ውስጥ በጣም እጅግ ባነሰ መጠን የሚገኙ ግን ለሰውነት በጣም አስፈላጊ የሆኑ የምግብ ክፍሎች ናቸው።
ቫይታሚኖችና ሚነራሎች ናቸው እነዚህ። ቫይታሚኖችን የምናይ እንቁላል ለሰው ልጅ አስፈላጊ ከሆኑ ከ13 ቫይታሚኖች ውስጥ 12ቱን ይዟል። ያ ማለት እጅግ ከፍተኛ የሆነ ቫይታሚን ቢ መጠኖች አሉት ማለት ነው። ቢ ኮምፕሌክስ እንደማለት ማለት ነው። ቫይታሚን ቢ ለምንድነው አስፈላጊ የሚሆኑት? በተለይ ለስኳር በሽታ ታማሚዎች ቫይታሚን ቢዎች ምግብ የማቃጠል ሂደት ላይ ነው በተለይ የሚሳተፉት። በሰውነታችን ውስጥ በከፍተኛ ደረጃ አገልግሎትን የሚሰጡ ወይም ሃይ ፋንክሽን ያላቸው የሰውነት ክፍሎች ከፍተኛ የሆነ ኃይልን ስለሚጠቀሙ እነዚህን ቫይታሚኖች በብዛት ይፈልጋል። በከፍተኛ ደረጃ ሰውነት ውስጥ አገልግሎት የሚሰጡ የሰውነት ክፍሎች አንደኛው ነርቭ ነው፣ ሁለተኛው ጡንቻ ነው። ስለዚህ ነርቭና ጡንቻ እነዚህን ቫይታሚኖችን በከፍተኛ ደረጃ ስለሚፈልግ እነዚህ ቫይታሚኖች ጠቃሚ ናቸው። ቫይታሚን ቢ1፣ ቢ2፣ ቢ3፣ ቢ5፣ ቫይታሚን ቢ6፣ ቫይታሚን ቢ9፣ ቫይታሚን ቢ12 እንዲሁም ኮሊ ከቫይታሚን ጋር ተቀራራቢነት ያለው ንጥረ ነገር ነው። በጣም አስፈላጊ ናቸው። ስለዚህ ለስኳር በሽታ በተለይ ቫይታሚን ቢ1፣ ቲያሚን፣ ቫይታሚን ቢ6 እና ቫይታሚን ቢ12 በጣም ጠቃሚ ናቸው። ስለዚህ እነዚህን ቫይታሚኖች በተወሰነ መጠን ከእንቁላል ልናገኛቸው እንችላለን። ከስኳር በሽታ ጋር ያለን ስጋት ኃይልን የመጠቀም ችግር ነው፣ ሜታቦሊዝም ነው። ስለዚህ ሜታቦሊዝምን ቡስት በማድረግ ለስኳር በሽታ ጥቅም ይሰጣል ማለት ነው። ሌላው ማይክሮኒውትሪየንት ሚነራል። ሚነራሎች ለስኳር በሽታ እጅግ በጣም ጠቃሚ የሆኑ ማግኒዥየም፣ ዚንክ፣ ኮፐር፣ ሴሌኒየም እንዲሁም አዮዲን የመሳሰሉትን ይዟል። ማግኒዥየም አሁንም ለነርቭ ለጡንቻ ጤንነት አስፈላጊ ነው። ለምን? ሜታቦሊዝምን ስለሚረዳ ወይንም በሜታቦሊዝም ስቴፕ ውስጥ የሚሳተፉ ኢንዛይሞችን እንደ ኮፋክተር ሆኖ ስለሚያገለግል በጣም ጠቃሚ ነው ማለት ነው። እንዲሁም ዚንክ፣ ኮፐር፣ ሴሌኒየም አንቲኦክሲዳንት ናቸው። በስኳር በሽታ ታማሚዎች በብዛት የሚታዩ ኦክሲዴሽን የሚያረግቡ የሚነራል አይነቶች ናቸው። ስለዚህ በጣም ተፈላጊ ነው ማለት ነው እንቁላል። ሌላው አንቲኦክሲዳንት ኦክሲዴሽን እንቁላሉ እንዳያችሁት ብጫ ነው ውስጥ የሚገኘው። ብጫ የሆኑ ምግቦች በውስጣቸው ካሮቲን ወይም ካሮቲኖይድ የተባሉ ንጥረ ነገሮች አሉ። እጽዋቶች ከሆኑ በእንስሳት ውስጥ ደግሞ ሊዩቲን፣ ዚያዛንቲን የተባሉ አንቲኦክሲዳንቶችን ይዟል። እነዚህ በተለይ ለአይን ጤንነትን ፕሮቴክት የሚያደርጉ ማኩላር ዲጀነሬሽን የሚባል የሬቲና ላይ የሚታየውን ጉዳትን ፕሮቴክት የሚያደርጉ ንጥረ ነገሮች ናቸው። ሌላው ኦሜጋ 3 ፋቲ አሲድ አንቲ ኢንፍላማቶሪ ናቸው። እንግዲህ ኦክሲዴሽን እና ኢንፍላሜሽን በስኳር በሽታ ታማሚዎች በጣም አስጊ የሆኑ ሁለት አደገኛ ክስተቶች ናቸው። እነዚህን ይከላከላል። ስለዚህ እንቁላል ላይ ቁልፍ ነገሮች በጣም ጥራቱን የጠበቁ ፕሮቲኖች አሉ፣ አሚኖ አሲዶች፣ ኢሴንሻል አሚኖ አሲድ የምንላቸው 9 ኢሴንሻል አሚኖ አሲዶች እንቁላል ውስጥ ይገኛሉ። ኢሴንሻል ማለት ከምግብ ብቻ የምናገኛቸው ሰውነት በውስጥ ማያመርታቸው የአሚኖ አሲድ አይነቶች ማለት ነው። ስለዚህ በጣም ጠቃሚ ነው። ሌላው እንቁላልን ተመራጭ የሚያደርገው ካርቦሃይድሬት መጠኑ ዝቅተኛ መሆኑ ወይም ዜሮ የሆነ ስኳር በመገኘቱ በጣም ስኳር የሚረብሽባቸው የስኳር በሽታ ያለባቸው ሰዎች ስኳሩን ለማረጋጋት መጠኑን በመጠንቀቅ እንቁላልን መጠቀም ይችላሉ ማለት ነው። ሌላው ጤናማ የሆነ ቅባት እንዳለ ነው ያየነው። በተለይ አንሳቹሬትድ ፋቲ አሲድ ኦሜጋ 3 ይዟል በውስጡ። ሌሎች ማይክሮኒውትሪየንቶች አይተናል። ሴሌኒየም፣ ዚንክ እንዲሁም ቫይታሚኖች ጠቃሚ የሆኑትን ይዟል። ከዚህ የተነሳ እንቁላል አፕታይትን ለመቆጣጠር ስለሚረዳ ክብደት ለመቀነስ፣ የደም ስኳር መጠን ለማረጋጋት፣ ለአይንና ለአእምሮ ጤንነት መጠቀም እንደምትችሉ ነው ብዙ ጥናቶችም መረጃዎችም የሚጠቁሙ። ነገር ግን እንቁላልን መመገብ የኮሌስትሮልን መጠን አይጨምርም ወይ? የእንቁላል መመገብ ሐሳብ ለሁለት ከፍለን ማየት እንችላለን። ከፈረንጆች 2000 በፊትና 2000 በኋላ ብለን ከፋፍለን ማየት እንችላለን። ከፈረንጆች 2000 ዓመት በፊት የነበሩ አመለካከቶች ከምግብ ዳያትሪ ኮሌስትሮል ለደም ስሮች እንዲሁም ለልብ ችግር እጅግ በጣም አደገኛ የሚል አመለካከት ነው የነበረው። ከ2000 ወዲህ የሚወጡ ጥናቶች ደግሞ ያንን በመቃረን ወይም በማሻሻል ሰውነት ከምግብ የሚገኘውን ኮሌስትሮል በምትጨምሩበት ጊዜ ውስጥ የሚያመርተውን በመቀነስ ባላንስ ያደርጋል የሚል አመለካከት ነው የነበረው። ከ2000 ዓመት ምህረት በፊትና ከ2000 ዓመት ምህረት ወዲህ በፈረንጆች ማለት ነው። ከ2000 በፊት የነበረው አመለካከት ከምግብ የምታገኙትን የኮሌስትሮል መጠን በምትጨምሩበት ጊዜ የደም ኮሌስትሮል መጠን በመጨመር የልብና የደም ስር ጤናን አደጋ ላይ ይጥላል የሚል እምነት ነው የነበረው። ነገር ግን ከ2000 ወዲህ የነበረው እምነት ምንድነው?
የደም ኮሌስትሮልን መጠን በምትጨምሩበት ጊዜ ሰውነት የሚያመርተውን የኮሌስትሮል መጠን በመቀነስ በተለይ ጉበት ነው የሚያመርተው ኮሌስትሮልን ያንን በመቀነስ ባላንስ ያደርጋል። ስለዚህ ከምግብ የምናገኘው ኮሌስትሮል መጠን ብዙ ስጋት መሆን የለበትም የሚል ነው አሁን ያለው አመለካከት። ብዙ የሚጋጩ ሐሳቦች የሚመጡት ከዚህ ጋር ተያይዞ ነው ማለት ነው። አንድ መታሰብ ያለበት ነገር አለ። ሁሉም ሰው አንድ አይነት አይደለም። 70-80% የሚሆኑ ሰዎች እንቁላልን ቢጠቀሙም የደም ኮሌስትሮል መጠን መጥፎ የሆነው ኤልዲኤል መጠን ከፍ ላይል ይችላል። ነገር ግን 20-30% የሚደርሱ ሰዎች በከፍተኛ መጠን ለኮሌስትሮል ምላሽ የሚሰጡ ወይም ሃይፐር ሪስፖንደር የሚሉት የደም ኮሌስትሮል መጠናቸውን ከፍ ሊያደርግባቸው ይችላል። ሆኖም ግን የእንቁላል አንዱ ጥሩ ነገር ጥሩ የሆነ ኮሌስትሮል መጠን ከፍ ስለሚያደርግ የመጥፎና የጥሩ ኮሌስትሮል ሬሽዮ በብዛት ከፍ ስለማይደርግ ከመጠን በላይ ስጋት ውስጥ መግባት ያለበት ጉዳይ አይደለም የሚለውን ነገር ያስቀምጣሉ ማለት ነው። እንቁላል ለመጠቀም በምናስብበት ጊዜ መጠንቀቅ ያለባችሁ ሰዎች አላችሁ። ለምሳሌ ኮሌስትሮልን በሚገባ የማታቃጥሉ ወይንም ሰውነት በሚገባ ኮሌስትሮልን ለመቆጣጠር የሚቸገርበት የጤና ሁኔታዎች አሉ። ፋሚሊያል ሃይፐር ኮሌስትሮሌሚያ የምንለው እነዚህ ሰዎች ያው የጄኔቲክ ፕሮብለም ነው፣ በብዛት ሊገኝ ይችላል። በማህበረሰብ ውስጥ ከ200 ሰው ውስጥ አንድ ሰው ይሄ ችግር ሊገኝበት ይችላል። እንዲህ አይነት ችግር የተገኘባቸው ሰዎች በሳምንት ውስጥ የሚጠቀሙትን የእንቁላል መጠን ከ3 ያነሰ እንዲሆን ማድረግ ይኖርባቸዋል። ሁለተኛው የደም ስኳር መጠናቸውን በሚገባ ያልተቆጣጠራችሁ የስኳር በሽታ ታማሚዎች የምትወስዱትን የእንቁላል መጠን በሚገባ መጠንቀቅ ይኖርባቸዋል። ምክንያቱም የደም ስኳር መጠን በሚዋዥቅበት ጊዜ ወይም ሳትቆጣጠሩ በምትቆዩበት ጊዜ የኮሌስትሮል ሜታቦሊዝም አሁንም የተዛባ ስለሚሆን ማለት ነው። ስለዚህ እነዚህ ሰዎች የእንቁላሉን አስኳሉን በማስወገድ ነጩን ብቻ አብዝታችሁ ብትጠቀሙ ተጠቃሚ ትሆናላችሁ ወይም ከጉዳት ልታመልጡ ትችላላችሁ ማለት ነው። ሜታቦሊክ ሄልዝ አንፃር ብናይ ለምሳሌ ኤልዲኤል መጠን በተወሰነ ደረጃ ከፍ ያደርጋል። ከፍ የሚያደርገውም ግን ኤልዲኤል መጠን ብዙ ጉዳት የሚያስከትል ኤልዲኤል አይነት አይደለም። ኤልዲኤል ሁለት አይነት ነው። ስሞል ሳይዝ ቦያንት ስሞል ሳይዝ እና በጣም ደግሞ ላርጅ የሆነ ማለት ነው። ስለዚህ እንቁላል ብዙ ጊዜ ላርጅ ሳይዝ የሆነውን የኤልዲኤል መጠን ከፍ ስለሚያደርግ ጉዳቱ አነስተኛ ነው። እንዲሁም የኮሌስትሮል መጠን እንዳያችሁት ኤችዲኤል መጠን ከፍ በማድረግ መጥፎ የሆኑ ኮሌስትሮሎችን ባላንስ የማድረግ አቅም አለው። የትራይግላይሰራይድ መጠንም በብዛት ከፍ እንደማያደርግ ነው የሚያሳየው ማለት ነው። ኢንፍላሜሽን መጠን ይቀንሳል፣ አንቲኦክሲዳንቶች ስለሚገኙበት። ኢንሱሊን ሴንሲቲቪቲ ብናይ የኢንሱሊን ሴንሲቲቪቲ በማሻሻል ለስኳር በሽታ ታማሚዎች ተመራጭ ነው። ወይ አንድ ሰው ስኳር በሽታ ካለበት እንቁላልን እንዴት መጠቀም አለበት? ምንም እንኳን እንቁላል ጤናማ የሆነ ምግብ ቢሆንም በተለይ ስኳር በሽታ ያለባችሁ ሰዎች የምትወስዱትን የእንቁላል መጠን በቀን ውስጥ ከ1 እስከ 2 መብለጥ የለበትም። ብቻ አንድ እንቁላል በቀን በቂ ነው። ከመጠን በላይ ወይም ከአንድ እንቁላል በላይ እንጠቀም ካላችሁ ደግሞ ነጩን ብቻ ብታደርጉ ተመራጭ ይሆናል ማለት ነው። ስለዚህ ነጩ በፕሮቲን ከፍተኛ ስለሆነ በነፃነት መጠቀም ትችላላችሁ። ስትጠቀሙ ደግሞ እንቁላልን በዘይት ከመጥበስ ይልቅ የተቀቀለ እንቁላል ቢሆን ወይም ፖችድ ቢሆን በሞቀ ውሃ ውስጥ እንቁላልን በመጨመር ታዘጋጁት ዘዴ ነው። ፖችድ ማለት ምጠብሱትም ከሆነ ደግሞ ያለ ዘይት ወይም በደረቁ ብጠብሱት ይመረጣል ማለት ነው። ስለዚህ ስኳር በሽታ ያለባችሁ ሰዎች በቀን ውስጥ አንድ እንቁላል ወይንም ነጩን ብቻ አብዝታችሁ የምትጠቀሙ ከሆነ በደም ኮሌስትሮል መጠን ወይም ባላችሁት በደም ስርና በልብ ችግር ላይ ያለው ተጋላጭነት አነስተኛ ነው ወይም የለም ብለን መውሰድ እንችላለን። ነገር ግን አንድ ዋና ሐሳብ ምንድነው እዚህ ጋር እንቁላል ላይ ብቻ ትኩረት ማድረግ ሳይሆን ሌሎች የኮሌስትሮል ምንጭ የሆኑት ወይም ሌሎች ጤናማ ያልሆኑ ምግቦች ለምሳሌ የተጠበሱ ምግቦች፣ ሪፋይንድ የሆኑ ካርቦሃይድሬት ወይም በጣም በማሽን የተቀነባበሩ የካርቦሃይድሬት ምግብ አይነቶችን፣ ጤናማ ያልሆኑ የስጋ አይነቶችንም በተጨማሪ ማስወገድ ይኖርባቸዋል። እንቁላል ላይ ብቻ ሳይሆን ሙሉ አመጋገብ ጤንነት ላይ ትኩረት ማድረግ ይኖርባቸዋል። እንቁላልን የተመለከቱ መረጃው ለዛሬ ይሄንን ይመስላል። ሌላ ጊዜ ደግሞ ሌላ መረጃ አዘጋጅ እስከመጣ ድረስ መልካምን ሁሉ እመኝላችኋለሁ። እስከዛው ድረስ መልካም ቆይታ።